አንድ ቀን ጠዋት ስትነቁ ኢንተርኔት መላው ዓለም ላይ ለዘላለም ቢጠፋ ምን የምታደርጉ ይመስላችኋል? ህይወታችሁ እንዴት ይቀጥላል? ዛሬ ይህንን አስገራሚ ጉድ እስቲ እንየው። አንደኛ፣ ቲክቶክም ሆነ ዩቲዩብ የለም። ሁላችንም ወደ ድሮ ዘመን ተመልሰን ቴሌቪዥን ላይ ዜና መጠባበቅ እንጀምራለን። ሁለተኛ፣ ጎግል ስለሌለ ለማንኛውም ጥያቄ መልስ ለማግኘት ወደ ቤተ መጻሕፍት ሄደን መጽሐፍት ማገላበጥ የግድ ይኖርብናል። ሶስተኛ፣ ከሁሉም የሚከብደው ደግሞ ሜሴጅ መላላክ ስለማይቻል ለጓደኞቻችሁ በፖስታ ደብዳቤ መጻፍ ትጀምራላችሁ ማለት ነው። አስቡት እስቲ ደብዳቤ ስትጽፉ። እኔማ ኢንተርኔት ከጠፋ መቅረጼን አቁምና ሰፈር ውስጥ እየዞርኩ በቃሌ ወሬ ማውራት ጀምራለሁ መሰለኝ። እስቲ እናንተ ንገሩኝ፣ ኢንተርኔት ለዘላለም ቢጠፋ መጀመሪያ የሚናፍቃችሁ ነገር ምንድን ነው? ኮሜንት ላይ ጻፉልኝ። ለተጨማሪ እንዲህ አይነት ቪዲዮዎች አቲት ሲያፌት ሰብስክራይብ ማድረግን ደግሞ እንዳይረሳ። ቻው